ይህ ታሪክ በረሱል ሰለላሁ ዐለይሂ ወሰለም ጊዜ እስልምናን የተቀበለ አንድ ሰው ካጋጠመው ገጠመኝ ያካፈለው ታሪክ ነው። ረሱል ሰለላሁ ዐለይሂ ወሰለም ከሰሃቦቻቸው ጋር ተቀምጠው ባሉበት አንድ ሰው በህዝቡ መካከል ተነስቶ እንዲህ በማለት ንግግሩን ጀመረ። በባህር እየተጓዝን ነበር። በድንገት ኃይለኛ አውሎ ነፋስ መታን። መንገዳችንን እስክናጣ ድረስ መርከባችን ተወረወረች እና በመጨረሻም እንግዳ በሆነ ደሴት ላይ አረፍን። የማወቅ ጉጉት ያላቸውና ተስፋ የቆረጡ ከመርከቧ ወርደው ወደ ደሴቱ ሄዱ። ከደሴቷም ደረስን። በድንገት ከወፍራም ዛፎች ውስጥ አንድ እንግዳ ፍጡር በጣም ፀጉራማ ሆኖ ታየ። ጭንቅላቱን ከአካሉ መለየት አልቻልንም ነበር። ፀጉሩ ከመብዛቱ የተነሳ በፍርሃት ተውጠን ጠየቅነው። ምንድነው አንተ ፍጡር? እንዳንተ ያለ ፍጡር አይተን አናውቅም አልነው። ፍጡሩም እንዲህ ብሎ ነገረን። እኔ አልጀሳሳ ነኝ። ኑ የእናንተን ዜና ለመስማት በጉጉት የሚጠብቅ አንድ ሰው በዚህ ቤት ውስጥ አለ ብሎ ጠቆመን። እኛም ወደ ጠቆመን ቤት በፍጥነት እየተራመድን ገባን። ወደ ውስጥ እንደገባን አንድ ትልቅ ገዘፍ ያለ ፍጡር አየን። ካየነው ሰው ሁሉ የሚበልጥ አካሉ ገዘፍ ያለ ነው። አንድ አይኖች ብቻ አሉት። እጆቹ በአንገቱ ላይ በሰንሰለት ታስረዋል። እግሮቹ አንድ ላይ ተጣብቀዋል። ከባድ የብረት ማሰሪያዎች መላ ሰውነቱን ጠቅልለውታል። በጭንቅም መንቀሳቀስ አልቻለም። ጥቂት ዝምታ ከሰፈነ በኋላ በሰንሰለቱ የታሰረው ሰው አየንና እንዲህ አለን። ንገሩኝ እስኪ ማናችሁ? እኛም መለስንለት። በባህር ላይ ጠፍተን በማዕበል ወደዚህ የመጣን የአረብ ነጋዴዎች ነን። ከዚያም ሰውየው የታሰረው ሰውዬ አንድ ባንድ እያከታተለ ጥያቄዎችን መጠየቅ ጀመረ። እስኪ ንገሩኝ፣ ስለ ባይሳን የተምር ዛፍ ምን ትሉኛላችሁ? አሁንም ፍሬ ያፈራሉ ወይ አለን። እኛም አዎ፣ አካባቢው በቴምር የተሞላ ነው ብለን መለስንለት። በቅርቡ ምርታቸውን ያቆማሉ አለ። ከዚያም እንዲህ ሲል አስከተለ። ስለ ኢብራይጥስ ሐይቅ ምን ትለኛለህ? አዎ፣ አሁንም ወንዙ በጣም ብዙ ውሃ አለው። አዬ፣ በቅርቡ ይደርቃል አለ። ቀጥሎም በኢየሩሳሌም አቅራቢያ ስላለው ምንጭ ንገረኝ አለ። አሁንም ውሃ ይሰጣል እና በዙሪያው ያሉ ሰዎች እህል ያበቅሉበታል፣ የተለያዩ ምርቶችንም ይሰጣል አልነው። አዎ፣ በቅርቡ መድረቁ አይቀርም ብሎ መለሰ። በመጨረሻም ወደፊት ጠጋ ብሎ ጠየቀ። ስለ ያልተማረው ነብይ ምን ትለኛለህ? ምን አደረገ? ምን ላይስ ደረሰ ብሎ ጠየቀኝ። እንዲህም አልኩት፣ ከመካ ወጥቶ በየስሪብ ተቀመጠ። ህዝቦቹ ተዋጉት። ከቆይታ በኋላ አሁን ግን ተከትለውታል ብዬ መለስኩለት። ይህንን ሲሰማ በሰንሰለቱ የታሰረው ሰው አይኑ ጨለመ። በእርግጥም ቢከተሉት ይሻላል። ከዚያም በሰንሰለት የታሰረው ሰው በረዥሙ ተንፈስ አለና ልባችንን የሚያርድ ነገር ተናገረ። እኔ አልመሲህ ደጃል ነኝ። በጣም በቅርብ ጊዜ እነዚህን ሰንሰለቶች እንድተው ፈቃድ ይሰጠኛል። ይህ ሲሆን ምድርን እገዛለሁ። በ40 ቀን ውስጥ መላ ዓለምን እገባባታለሁ ከመካና ከመዲና በስተቀር። በመካና በመዲና ድንበር ሰይፍ የያዙ መላእክት ይጠብቋቸዋል። እኔም መግባት አልችልም ብሎ ነገረ። እንዲህ ብዬ ከጨረስኩኝ በኋላ ፊቴን ወደ ነቢዩ ሰለላሁ ዐለይሂ ወሰለም አዘርኩ። ነቢያችን ሰለላሁ ዐለይሂ ወሰለምም ወደ ሰሃቦቻቸው ፊታቸውን አዙረው እንዲህ በማለት ተናገሩ። ደጃል በምስራቅ ደሴት ላይ ነው። አንድ ቀን ከዚህ ይነሳል እና እሱን የሚከተሉ የመጀመሪያዎቹ ሰዎች ሐሰተኛውን መሲህ የሚጠብቁ ጠማማ እምነት ያላቸው ይሆናሉ። ስለዚህ አስታውሱ፣ ደጃል እውነት ነው፣ በሕይወት አለ እና አሁን በሰንሰለት ታስሯል። የእሱን ጊዜ እየጠበቀ ነው። ለመከራው ዝግጁ ኖት? እምነቶ ጠንክሯል? ዱዓዎቻችንስ ተሰሚነታቸው እንደተጠበቀ ነው? ምክንያቱም ደጃል በመጨረሻ ነፃ ሲወጣ እውነተኛው ፈተና ይጀምራል። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።